የማህፀን በር ካንሰር በየ2 ደቂቃው አንድ እናት ወይም ሴት በማህፀን በር ካንሰር ትሞታለች። ነገር ግን ብዙዎችን ኬዞቹን መከላከል ይቻላል። ብዙ እናቶች ምልክቶችን ችላ ይላሉ። ነገር ግን ይህን ምልክት በመመልከት ምርመራ በማድረግ ህይወትን ማዳን ይቻላል። የማህፀን በር ካንሰር የካንሰር በሽታ ሲሆን የሚጀምረው ከማህፀን ጫፍ ወይም ሰርቬክስ ላይ ነው። ይህም ከጡት ካንሰር ቀጥሎ በደረጃ የሚቀመጥ ካንሰር ነው። ይህ የማህፀን በር ካንሰር በዋናነት የሚያመጣው ሂውማን ፓፒሎማ ቫይረስ የሚባል ነው። በተለይ ሃይ ሪስክ የሚባሉት እንደ ኤችፒቪ 16፣ ኤችፒቪ 18 በዋናነት ይጠቀሳሉ። ምልክቶቹ ምንድን ናቸው የሚለውን ስናይ የማህፀን በር ካንሰር በመጀመሪያ ደረጃ ብዙ ጊዜ ምልክት አያሳይም ኦር አሲምፕቶማቲክ፣ ነገር ግን እየቆየ ሲሄድ ምልክቶቹ ይታያሉ። እነሱም በብልት ያልተለመደ ደም መፍሰስ፣ ይህም ከግንኙነት በኋላ፣ በወር አበባ መካከል እንዲሁም ከእርጣት በኋላ ኦር ፖስት ሜኖፓውዝ፣ ያልተለመደ የብልት ፈሳሽ ወይም አንዩዥዋል ቫጂናል ዲስቻርጅ፣ ፈሳሹ ነጭ ሊሆን ይችላል፣ ደም የተቀላቀለበት ሊሆን ይችላል፣ ሽታ ያለው ወይም ጠቅለል ሲል የሩዝ ውሃ ወይም የፓስታ ውሃ የመሰለ ፈሳሽ ካለ ይህ የማህፀን በር ካንሰር ምልክት ሊሆን ይችላል ማለት ነው። ሌላው የማህፀን ህመም ነው፣ ፐልቪክ ፔን የምንለው ማለት ነው። እንዲሁም በግብረ ስጋ ግንኙነት ጊዜ ህመም መሰማት፣ ፔን ዱሪንግ ሴክሹዋል ኢንተርኮርስ ወይም ዲስፓሪኒያ የምንለው ማለት ነው። ከፍተኛ ደረጃ ሲደርስ እግር ማበጥ፣ ክብደት መቀነስ፣ የመቀመጫ ህመም እንዲሁም ድካም ኦር ፋቲግ ማለት ነው። እነዚህን የመሳሰሉ ምልክቶችን ልናይ እንችላለን። ነገር ግን ብዙ እናቶች እነዚህን ምልክቶች ቸል ይሏቸዋል። ስለዚህ እነዚህ ምልክቶች በመገንዘብ ምርመራ በማድረግ ቀድመን ህይወታችንን መታደግ እንችላለን። ሌላው ምንድነው? ምርመራዎቹ ዲያግኖሲስ ኦር ቴስትስ። በነገራችን ላይ የማህፀን በር ቅድመ ካንሰር ልየታ ክፍል ላይ ስሰራ የሚገጥመኝ ምንድነው? ብዙ ጊዜ እናቶች የግንዛቤ እጥረት ስላለ ብዙ ልፋት ካውንስሊንግ ይጠይቁናልም። ከተመረመሩ በኋላ ግን ምንም የህመም ስሜት ሳይኖረው ሲቀር እስካሁን አለመመርመራችን እያሉ ቁጭታቸውን ይገልጹልኛል። እናም አዌርነስ ክሬሽን በጣም ስለሚያስፈልግ ይህን ቪዲዮ ለመስራት ተገድጃለሁ። በምርመራው ላይ ብዙ እናቶችን ታድገናል። ሌላው ፓፕ ስሚር ቴስት ነው፣ ዲቴክት አብኖርማል ሴል ሬጉላርሊ ኤቭሪ 3 ይርስ፣ በተለይ ከ21 ዓመት ጀምሮ በየ3 ዓመቱ ፓፕ ስሚር ቢሰራላቸው ይህንን አብኖርማል ሴሉን ዲቴክት ማድረግ ይቻላል። እንዲሁም ኤችፒቪ ቴስት ወይም ቫይሮሎጂካል ቴስት ነው። ኤችፒቪ ሂውማን ፓፒሎማ ቫይረስን ዲቴክት ማድረግ ስፔሻሊ ሃይ ሪስክ ብለን ያየናቸው እና ኤችፒቪ 16፣ ኤችፒቪ 18 እነዚህን ቴስቶች ዲቴክት ማድረግ፣ ኮልፖስኮፒ ስፔሻል ማይክሮስኮፕ በመጠቀም ሰርቬክስን ኤግዛማይን ማድረግ አብኖርማል ሴል አለ የለም የሚለውን ማለት ነው። እንዲሁም ባዮፕሲ ስሞል ቲሹ ከሰርቬክስ ላይ ተወስዶ ካንሰርን ኮንፊርም ማድረግ፣ እንዲሁም ኢሜጂንግ ላይክ አልትራሳውንድ፣ ኤምአርአይ እነዚህን የመሳሰሉ ቴስቶችን በመጠቀም የማህፀን በር ካንሰርን መመርመር እንችላለን። ህክምናው ምንድን ነው? ዋት ኢዝ ዘ ትሪትመንት የሚለውን ስናይ ህክምናው በደረጃዎቹ ይወሰናል። ላይክ ኤርሊ ስቴጅ፣ ሞደሬት ስቴጅ፣ አድቫንስድ ስቴጅ ብለን ልክ በደረጃዎቹ ህክምናውን ማድረግ እንችላለን። ለምሳሌ ኤርሊ ስቴጅ ከሆነ ሰርጂካል ሪሞቫል ወይም በቀዶ ጥገና ማስወገድ፣ አብኖርማል ሴሉን ሪሙቭ ማድረግ ወይም ማህፀንን ማስወገድ ነው በቀዶ ጥገና ኤርሊ ስቴጅ ላይ ከሆነ። ሞደሬት ስቴጅ ከሆነ በቀዶ ጥገና እንዲሁም በራዲሽን ሰርጂካል ፕላስ ራዲሽን በጨረር ማለት ነው። አድቫንስድ ስቴጅ የሚሆን ከሆነ ደግሞ ራዲሽን፣ ኬሞቴራፒ፣ ታርጌት ቴራፒ የሚባሉ ህክምናዎች አሉ። በእነዛ ህክምናዎች መታከም ይቻላል እና ህክምናው እነዚህን ይመስላል። በተለይ ግን አትኩረን መስራት ያለብን ኢርሊ ስቴጅ ላይ ቅድመ ካንሰር ልየታ ላይ በቪአይ ቪዥዋል ኢንስፔክሽን ዊዝ አሴቲክ አሲድ በማየት እነዚያን ቅድመ ካንሰሮችን መከላከል ይቻላል። ከታከሙ በኋላም የመዳን እድላቸው ከፍተኛ ነው። እኛ እዚሁ በምንመረምራቸው በአንድ ዓመት ደግመን ስንመረምራቸው ምንም ነገር የሌለ ሆኖ እናገኘዋለን። ስለዚህ ካንሰር ደረጃ ከደረሰ በኋላ ከማከም ቅድመ ካንሰሩን ማከም ግን በጣም ስለሚቀልና የመዳን እድላቸው ከፍተኛ ስለሆነ ቅድመ ካንሰር ልየታው ላይ ተግተን መስራትና
ቀድመን መመርመር ይኖርብናል የሚለውን መልእክት አስተላልፋለሁ። በዋናነት ምን ነገሮችን በማድረግ መከላከል እንችላለን? ሃው ዊ ፕሪቨንት ሰርቫይካል ካንሰር የሚለውን ስናይ ትልቁ ቦታ የሚይዘው ሄልዚ ላይፍ ስታይል ነው፣ ወይም ላይፍ ስታይል ሞዲፊኬሽን፣ ጤናማ አኗኗር የሚለው በቅድሚያ ተጠቃሽ ነው። በዚህ ውስጥ ለምሳሌ ሜንቴን ሄልዚ ዌት፣ ክብደት በምንጨምርበት ሰዓት ወይም ኦበሲቲ ካለ የበሽታ የመከላከል አቅማችንን ያዳክመዋል። ሴፍ ሴክሹዋል ፕራክቲስ ምንድነው? ሴክሹዋል ፓርትነራችን ሊሚት ማድረግ አለብን። ኮንደም መጠቀም መቻል አለብን። ኤችፒቪ ቫክሲን መከተብ፣ ልጆች ከ9 ዓመት እስከ 14 ዓመት ያሉ ወጣቶቹ ክትባት ወይም ኤችፒቪ ሂውማን ፓፒሎማ ቫይረስ ክትባት መከተብ አለባቸው። ሬጉላር ስክሪኒንግ ፓፕ ስሚር ኤቭሪ 3 ይርስ ከ21 ዓመት ጀምሮ ምንመረመር ወይም ደግሞ የሚመረመሩ ከሆነ ኢርሊ እናገኘዋለን፣ ኢርሊ ይታከማሉ፣ ኢርሊ የመዳን እድል አላቸው። ስለዚህ ሬጉላር ስክሪኒንግ በጣም አስፈላጊ ነው። ሌላው አዲኩዌት የሆነ ስሊፕ ማግኘት፣ ከ7 እስከ 8 ሰዓት በቀን መተኛት። ይሄ ኢሚዩን ሲስተማችንን ቦስት ያደርጋል፣ በሽታ የመከላከል አቅማችን ይጨምራል። ስለዚህ በቂ የሆነ እንቅልፍ ማግኘት፣ ሬጉላር ኤክሰርሳይዝ በየቀኑ ቢያንስ 30 ደቂቃ ወክ ማድረግ፣ ይህ ኢሚዩን ሲስተማችን እንዲዳብር እንዲጎለብት፣ ክብደታችን እንዲቀንስ ያደርጋል። ስለዚህ እነዚህን የመሳሰሉ ነገሮች ወደ 6 የሚደርሱ ነገሮችን በማድረግ የማህፀን በር ካንሰርን መከላከል እንችላለን። ይህ ቪዲዮ ሰዎችን ያግዛል ብላችሁ ካሰባችሁ አንድም እናት ብትሆን ብትመረመር እና ራሷን ብታውቅ ብትድን ትልቅ ትርፍ ስለሆነ ለወዳጅ ዘመዶቻችሁ